የዓለም ዋንጫ ጀግና በህንድ መዲና ሊዮኔል ሜሲ በኮልካታ ሐውልት ቆመለት። የህንድ ከፍተኛ የእግር ኳስ ፍቅር በድጋሚ ዓለም አቀፍ መድረክ ላይ ጎልቶ ታይቷል። የአርጀንቲናዊ አፈታሪክና የ2022 ፊፋ ዓለም ዋንጫ አሸናፊ የሆነው ሊዮኔል ሜሲ የደጋፊዎች ፍቅር መገለጫ የሆነ አዲስ ሐውልት በኮልካታ ምዕራብ ቤንጋል ከተማ መቆሙ ተዘግቧል። ይህ ያልተጠበቀ ክብር በሀገር ውስጥም ሆነ በዓለም አቀፍ የማህበራዊ ሚዲያ መድረኮች ላይ በፍጥነት በመሰራጨት ትልቅ ውይይት ቀስቅሷል። ኮልካታ ለዓመታት የህንድ የእግር ኳስ ማዕከል በመባል የምትታወቅ ሲሆን የዓለም አቀፍ ክለቦችንና ተጫዋቾችን የምትወድ ከፍተኛ ስሜታዊ የደጋፊዎች ስብስብ ባለቤት ነች። ይህ ሐውልት የከተማዋን ጥልቅ የእግር ኳስ ባህል እንደሚያንጸባርቅ የአካባቢው ዘጋቢዎች ይገልጻሉ። ሪፖርቶች እንደሚያሳዩት የሜሲ ሐውልት መትከል የመንግስት ፕሮጀክት ሳይሆን በተለይ በዓለም ዋንጫው ድል ማግኘቱን ተከትሎ በሜሲ ደጋፊ ቡድኖች በገንዘብ ተደግፎና ተደራጅቶ የተከናወነ ነው። ደጋፊዎች ሜሲን ለረጅም ጊዜ በትዕግስትና በትህትና በመጓዝ ዓለም አቀፍ ክብርን በማግኘቱ ያከብሩታል። ይህም ለብዙ የህንድ ደጋፊዎች ትልቅ አዎንታዊ መልእክት ያስተላልፋል ተብሏል። የሐውልቱ ፎቶግራፎች እና ቪዲዮዎች በሚሊዮኖች የሚቆጠሩ ሰዎችን የደረሱ ሲሆን ስለ የእግር ኳስ ታላቅነትና የዓለም አቀፍ ስፖርት ባህሎች መተሳሰር ከፍተኛ ውይይት ፈጥሯል። በጎ አስተያየት ሰጪዎች የደጋፊዎችን ፍቅር ሲያሞግሱ፣ ሌሎች ደግሞ እንዲህ ያለው ክብር የአገር ውስጥ ጀግኖችን ሊያጎላ ይገባል የሚል አስተያየት ሰጥተዋል።